መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንዲህ ሲል ይናገራል። በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷልና ይላል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ያለ ይብራ ያለ እግዚአብሔር ብርሃኑን በልባችን አብርቷልና። እንግዲህ እግዚአብሔር ብርሃኑን በልባችን ያበራው ለምንድን ነው የሚለውን ስናይ የክብሩን ዕውቀት ብርሃን ይሰጠን ዘንድ ይላል። የክብሩን ዕውቀት ብርሃን የእግዚአብሔር ክብር ምን ያህል እንደሆነ የማወቅን ብርሃን ይሰጠን ዘንድ እግዚአብሔር በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷል። የትኛውን ብርሃን? የእግዚአብሔርን የክብሩን ዕውቀት ብርሃን፣ የክብሩን ታላቅነት ብርሃን፣ የክብሩን ኃያልነት ብርሃን፣ የክብሩን አይለኬነት አይደረሰኝነት፣ የክብሩን አይደፈሬነትም ብርሃን ዕውቀት ብርሃን ይሰጠን ዘንድ በልባችን ውስጥ ብርሃን ይብራ ያለው እግዚአብሔር ብርሃንን በልባችን አበራ ይለናል። ይህን በሕይወታችን ያደረገ እግዚአብሔር ክብር ምስጋና ይብዛለት። አሜን።